አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ እየሆነብን ያለውን አስብ። እኛ በግሪክ አገር የምንገኝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመካነ ደናግል ቅድስት ኪዳነ ምሕረት ቤተክርስቲያን የፈለገ ወንጌል ሰንበት ትምህርት ቤት ተማሪዎች አባላት በሙሉ ነን። ቅዳሴ ከተቋረጠብን ይሄ 6 ሳምንታትን አስቆጥረናል። አብይ ጾም ከገባ ጀምሮ ቅዳሴ እያስቀደስን አይደለም። እየሆነብን ያለው ነገር በጣም ታላቅ መከራ ነው። እያሳለፍን ያለነው ታላቅ መከራ ነው። ቤተክርስቲያናችን እየተደፈረች ነው። ቤተ መቅደሳችን ተደፍሯል። ፖሊሶች በጫማ እየገቡ ካህናቶች ፖሊሶችን በጫማ ይዘው እየገቡ ታምረ ማርያምን እያቋረጡ ይገኛሉ እና ይህንን ነገር አይቶ ቅዱስ ሲኖዶስ ያለብንን ችግር አይቶ እያረገልን ያለውን ነገር እናመሰግናለን። የዓለም ሚዲያም ችግራችን አይታችሁ ያለብንን ነገር እያረጋችሁ ስለሆነ እናመሰግናለን። ቢሆንም ግን አሁንም ቢሆን መጪው በዓል ትንሣኤ ነውና ለትንሣኤ ቤተክርስቲያናችን ተዘግቶ እንዳይቀር የዓለም ሕዝብ ድምፅ እንድትሆኑን በአክብሮት እንጠይቃለን። ቅዱስ ሲኖዶስም ይህን ተመልክቶ መፍትሄ እንዲሰጠን እንጠይቃለን። እንግዲህ እህቶቻችን ተናግረዋታል። እናቶች፣ ልጆች፣ ህፃናት ሁሉም በየእድሜው ያለበት ቤተክርስቲያን ነው። ወደ 40 ዓመት እንግዲህ እቺ ቤተክርስቲያን ብዙ አገልግሎት አድርጋለች። በጣም ብዙ ሰዎች ከዚህ ወደ ሌላ ሀገር ተሸጋግረውባታል። ወደ አሜሪካ፣ ካናዳ፣ አውሮፓ በጠቅላላ እዚችን ቤተክርስቲያን ሳይረግጣት ያለፈ የህዝብ የለም። እጅግ በጣም ግን በሚያሳዝን ደረጃ ነው ያለነው። እግዚአብሔር ሁላችንም ልቦና ሰጥቶን አባቶቻችን ይህንን ነገር እንድትመለከቱልን ስል በትህትና ጠይቃለሁ። አውቄ ሳይሆን ይህንን ነገር እንደው ከማዘን የተነሳ ነው። እኔ አንድ ትንሽ ከምኑም እንትን የሌለው የምናገረው ምክንያቱም እዚህ ለረጅም ዓመት ብቻዬን መጥቼ እግዚአብሔር አምላክ ቤተሰብ ፈጥሬ ልጆች ወልጄ አየው እና በትልቅ እንትን በልጆች እያሳደግን እየደከምን ያሉ ብዙ እናቶች አሉ፣ ህፃናት ልጆች አሉ። ነገ አገር ሃይማኖት ነው መጀመሪያ የሚቀርበው። ሃይማኖትን ልናወርስ አገር ልናወርስ ነው የተቀመጥነው። ቀል እንደምትመለከቱት አይደለም። ያው ያለው ጊዜው ራሱ የሚያመጣው ችግሮች አሉ፣ ይገባናል። ግን አባቶቻችን ይሄንን ነገር እባካችሁ አሁን የሚመጣው ወቅቱ የትንሣኤ ጊዜ ስለሆነ እባካችሁ አዳምጡን። ይሄንን ነው የምጠይቃችሁ። ምክንያቱም ልጆቻችን እየጠየቁን ነው፣ በጣም ነው የሚጠይቁት። እምነት ነው። እምነት ብለን ካስተላለፍን ደግሞ ትክክለኛውን ነገር እየተናገርን ነው። ማስተላለፊያ የሆኑ ማየት የማይገባቸውን ነገር ማየት የለባቸውም። እባካችሁ ነው የምንለው። እግዚአብሔር ለሁሉም አይነ ልቦናውን ከፍቶለት የዚህን የቤተ ክርስቲያን ነገር ሰላም መጥቶ ወደ ሰላም እንድንመለስ እግዚአብሔር ይርዳን። አዳምጡን። ሁሉም የህዝብ ያለው የሲኖዶስን እንትን ይከተላል ይጠብቃልም። እግዚአብሔር አምላክ ይርዳን ሁላችንን እላለሁ። አመሰግናለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እድሉ ስለተሰጠኝ አመሰግናለሁኝ። እንደ አንድ የሰንበት ተማሪ እዚህ በአቴንስ ግሪክ የምትገኘው የመካነ ደናግል ቅድስት ኪዳነ ምሕረት ቤተክርስቲያን የሰንበት ተማሪ እንደመሆነ መጠን እንግዲህ እንደሚታወቀው በአንድ ቅጽር ግቢ ውስጥ ቤተክርስቲያን ውስጥ ሰንበት ተማሪ ማለት ሁላችንም የምናውቀው ነው። በዓለም ያለን በሙሉ እንደ አንድ ሰንበት ትምህርት ቤት ሰንበት ተማሪው ምን ድርሻ እንዳለበት የሚያውቀው የሚረዳው ይመስለኛል። እኛ ግን የመጀመሪያውን ዙር ተናግረናል። ቅዱስ ሲኖዶሱ ለሰጠን መልስ ከልብ ሆነን እናመሰግናለን። ለተናገርነውም ባለፈው እኛ አባቶቻችንን እናከብራለን፣ እንወዳለን። እኛ መቼም በሚዲያ ላይ የሚናፈሰው ወሬ እንዲህ ነው የሚለው እኛ ከሲኖዶስና ከሲኖዶስ ውስጥ ነን ያለ ነው።
ለዛም ነው ባለፈው አባቶች መተው መፍትሄ አበጅተውልን አባት ይመጣሉ ብለው እየጠበቅን ባለንበት እናንተም ባላችሁበት እና እናንተም ባላችሁበት ተብሎ ከተባለ በኋላ መተን ሁላችንም አንድ ላይ ሆነን እያለን እየተገለገልን እያለ አባት ላይ በመጠበቅ እንዳለን ሁሉም ያቴንስ ምእመናን የሚያውቀው ነው ይሄንን ችግር። በመሃል ግን አብይ ጾም በመጣበት እለት ይሄ ነገር ታስቦ ቤተክርስቲያን እንድትዘጋ ተደርጓልና የእውነት ቁስላችን ቁስላችሁ ህመማችን ህመማችሁ የሆናችሁ በሙሉ ድምጻችሁን ያሰማችሁልን እናመሰግናለን። አሁንም በሕያው እግዚአብሔር ስም በእመቤታችን በቅድስት ድንግል ማርያም ስም አሁንም ህመማችንን ተጋርታችሁ ይህንን ችግር እንድትጠይቁን እንድታስተላልፉልን ስንል እንጠይቃለን። ለተሰጠኝ ነገር ብዙ ነገር ባልኩኝ፣ ነገር ግን በተሰጠን ስም ከባህር የተረፉ ምናምን ነገር ውስጥ አልገባም። ግን እኛ ለእግዚአብሔር ከባህር ተርፈን ካሳ ተርፈን ህመማችንን እንመስክርለት እንዴት እንደዳንን እንዴት እንደሆንን ሁልጊዜ እያመሰግንና እየመሰከርን እምንኖር ያድርገን። እንድንኖርም ቤተክርስቲያናችን እንዳትዘጋብን እንጠይቃለን። አመሰግናለሁ። ቃላት ስለሌለኝ ነው ከዚህ በላይ ነው። እሺ ለተሰጠኝ እድል መጀመሪያ አመሰግናለሁ። አዎ መልእክቱ ደርሶናል ከቤተ ክህነት አባታችን አቡነ ማትያስ አባታችን አቡነ ሳሪዮስ ብቻ ሳይሆኑ መላው ጠቅላላ ቤተ ክህነት ያላችሁ ጳጳሶችን ፓትርያርኮች ጳጳሳቶች ይመለከታችኋል። ሁላችሁም ይሄን ነገር እያያችሁት ነው እየተመለከታችሁ ነው። እኛ ሚዲያዎች አይደለም ሳንቲም ለመሰብሰብ የእመቤቴን ስም እየጠሩ የኛን መባላት የኛን መጣላት የኛን መበደል እውነት የቱ ጋር እንዳለ እያወቁ እውነትን እየረገጡ አባታችን ከባንክ ወስደው ብር በፍላጎታቸው እንደገዙ አድርገው የሚናገሩ እግዚአብሔር ይቅር በላቸው። እኔ ምንም አይደለም እከሌ ስም መጣት አልፈልግም። ሚዲያዎች ባካችሁ ምንም ስለማታረጉልን ምንም ለብጥ ስለማሰጡን እኔ በእመቤቴ በዚህ በጾም አልጾም ነው ግን ቢሆንም እንደው እገዝታቸዋለሁ። ስለምንም ነገር አትናገሩ። እኛ ቤተ ክህነታችን አለ እነሱ ያስተካክሉናል። ጀምሩን ይፈጽሙልናል እንጠብቃለን። ግን ቤሩት ተብሎ የሚሰደቡ ልጆቻችን ናቸው። በእነሱ ሳንቲም ነው የ3 ወር 4 ወር ደሞዛቸውን አውጥተው ገዳሙ የተገዛው። በማንም ገንዘብ አይደለም የተገዛው። የሚሰደቡት ቤሩት ልጆቻችን የገዙት ገዳም ነው። በጾሙ ኪዳነ ምሕረት ታቦቷ ተረግጣለች። በፖሊስ ተረግጠናል። እኛ እንረገጥ ግድ የለም። ቆራቢ መነኮሳቶች እናቶቻችን መጥተው ሳይቆርቡ ሄደዋል። እንደቆረቡ ይቆጠራል። የነሱ ህፃን ልጅ ክርስትና ታግዷል። በደብረ ዘይት ተከልክለናል። በፖሊስ እያስፈራሩን በራሷ ከመቅደሷ በማህተም በሚሰራው ብር ከየትም የመጣ ብር አይደለም። በማህተማችን እያገላበጡ እያሽከረከሩን እየተጫወቱብን እውነት የቱ ጋር እንዳለች ቤተ ክህነት እግዚኦ እብላን የምንለምናችሁ እናንተ ነው ታውቃላችሁ። ጊዜ አትስጡት፣ ክፈቱልን፣ ፋሲካችንን እንፈስግበት እባካችሁን። እኔ በእንባ ለምናችኋለሁ። ህፃናት መዘምራኖች እዚህ እያደሩ ብርድ ፀሐይ የተፈራረቀባቸው እንደ ወንጀለኛ አባቶች ስላገለገሉ በሰንሰለት ታስረው እነሱ ግን እልል ብለው ነው በቪዲዮ የለቀቁት። እባካችሁ ይታችሁ የኛ ግዴለም እንችላለን። መቅደሷ ምክንያት አላት ያልከፈተችበት፣ ቤቷን እንድትጠርግ ስለፈለገች ነው። እስከ መጨረሻ እውነትን ስለምትፈልግ ነው። አሁንም እውነተኛ አባት ነገ ከነገ ወዲያ ሳትሉ በዚህ ሳምንት ውስጥ ላኩልን። እናመሰግናችኋለን። የዛን ጊዜ አመሰግነን ይቅርታ አድርጉልን። አምላክ ከሙሴ ወአሮን ወአምላክ ዕዝራ አምላክ ሙሴ ወአሮን ወአምላክ ዕዝራ ሰውረነ ሚዜ መከራ ሰውረነ ሚዜ መከራ አምላከ ሙሴ ወአሮን ወአምላከ
ሙሴ ወአሮን ወአምላከ ዕዝራ ሰውረነ ሰውረነ እምይእዜ መከራ ሰውረነ እምይእዜ መከራ አምላከ ሙሴ ወአሮን ወአምላከ ዕዝራ አምላከ ሙሴ ወአሮን ወአምላከ ዕዝራ ሰውረነ